ከዚህ አፕሊኬሽን ላይ ዊዝድሮው ያረኩት ዊዝድሮዋል ፕሩፉ ማየት ከፈለጋችሁ እዚህ ውስጥ ገብቼ 18.4 ዶላር ዊዝድሮው አድርጌ ነበርኩ። ይሄ ባይናንስ ላይ በዚህ ማየት ትችላላችሁ። 4 ዶላር ዊዝድሮዋል ሆኗል። ሌላ ደግሞ ይሄ ተመልከቱ 8.45 ዶላር ዊዝድሮው አድርጌ ነበርኩ። ይሄ ደግሞ ባይናንስ ላይ ይሄ ተመልከቱ። ስለዚህ ይሄ አፕሊኬሽን በእውነት ይከፍላል ማለት ነው። ስራው ደግሞ ይሄ ጌም በመጫወት ነው። ይሄ ጌም በመጫወት እስከ 0.2 ዶላር ማግኘት ትችላላችሁ ይላል። ነገር ግን ዝም ብሎ ጌም ማጫወት ሳይሆን የሆነ ጎል አለ። ለምሳሌ ይሄ ምን ይላል? ክሊክ 6 ላይስ ቱ ሪዋርድስ በ6 ላይኖች በላይ ክሊክ ማድረግ ከቻላችሁ 0.2 ዶላር ማግኘት ትችላላችሁ ከአንድ ጌም ላይ ማለት ነው። ስለዚህ በደንብ ጌም ከተጫወታችሁ በቀን ብዙ ብር መስራት ትችላላችሁ ማለት ነው። ዝም ብሎ መስራት ሳይሆን ዝም ብሎ ይሄ ጌም መጫወት ሳይሆን ክሊክ ማድረግ ነው። ለምሳሌ ይሄ እንደዚህ በእንደዚህ እዚህ ላይ መጫወት ትችላላችሁ። ይሄ ለመቀያየር ደግሞ በእንደዚህ ሮቴት በማድረግ በእንደዚህ ክሊክ ታደርጋላችሁ። ከዛ ሮቴት ማድረግ ትችላላችሁ እንደፈለጋችሁ በእንደዚህ። ይሄ መቀያየር ከፈለጋችሁ ደግሞ ከዚህ ላይ ወደ ሌላ መቀየር ከፈለጋችሁ ደግሞ እንደዚህ አይነት ጊዜ ጫን ታደርጋላችሁ ለሁለት ሴኮንድ እንደዛ ነገር። ከዛ እንደዚህ እዚህ ውስጥ አለ ማለት ነው። ሌሎች ደግሞ ይሄ አይሆንም ከሆነ ለምሳሌ ይሄ ላይ ቼንጅ ማድረግ ትችላላችሁ። ከዛ በእንደዚህ መጫወት ትችላላችሁ። ጌሙ በጣም ቀላል ነው። ነገር ግን ዝም ብሎ ጌም መጫወት ሳይሆን በእንደዚህ በአሪፍ መጫወት ነው። ሌላ ደግሞ ጥቅሙ አንድ ጊዜ እዚህ ላይ ክሊክ ታደርጋላችሁ። ይሄ ጌም ብዙ ሰዎች ነው እየሰሩ ያለው። ብዙ ሰዎች ይሄ ጌም እየተጫወቱ ነው አሁን። ስለዚህ እናንተም አንደኛ ካወጣችሁ ራንክ አለ። አንደኛ ካወጣችሁ በአንድ ወር ውስጥ ይሄ ገንዘብ ማግኘት ትችላላችሁ። ይሄ ማለት ወደ ዶላር እስከ 8000 ዶላር እንደዛ ነገር ነው። ይሄ በዶላር ማለት ነው። ስለዚህ ይሄ ማሸነፍ ትችላላችሁ ጌሙ በመጫወት። ዊዝድሮዋሉ ደግሞ 100,000 ከገባ ነው። ይሄ ለምሳሌ የኔ 100,000 ከገባ ዊዝድሮው ማድረግ ትችላላችሁ። 100,000 ማለት 10 ዶላር ማለት ነው። ለምሳሌ የኔ 6.4 ዶላር ነው። 10 ዶላር ከገባ ዊዝድሮው ማድረግ ይችላል ማለት ነው። ይሄ አፕሊኬሽን ዳውንሎድ ለማድረግ ደግሞ ቪፒኤን ያስፈልጋችኋል። ያለ ቪፒኤን ኢትዮጵያ ውስጥ አይሰራም። ስለዚህ አሁን ደግሞ እንዴት ቪፒኤን ዳውንሎድ እንዴት እንደሚታደርጉ አሳያችኋለሁ። የቪፒኤን አፕሊኬሽን ዳውንሎድ ለማድረግ ፕሌይ ስቶር ላይ ሂዱና እንደዚህ ፒሲ ፖም ፕሮ ይሄ ቪፒኤን ዳውንሎድ አድርጉ። ይሄ ፒሲ ፖም ፕሮ የሚባለው ቪፒኤን አፕሊኬሽኑ ዳውንሎድ ከሆነ በኋላ ቪፒኤን ውስጥ ከገባችሁ ይሄ ኦፕሽን የሚለው አለ። ኦፕሽን የሚለው ላይ ግቡና ይሄ ወደ ዩናይትድ ኪንግደም ቀይሩ። በዚህ ውስጥ ብዙ ሀገራቶች አሉ። ይሄ ወደ ዩናይትድ ኪንግደም ተቀይራችሁ ከዛ ስታርት የሚለው አለች። ስታርት የሚለው ክሊክ አድርጉ። ከዛ እንደዚህ ከሆነ በኋላ ስቶፕ እና ኦፕን ብሮስ ይሄ ከመጣ በኋላ እዚህ ላይ እንትናው ቪፒኤን እዚህ ላይ ኮኔክት ማድረግ አለበት። ይሄ ኮኔክት ከሆነ በኋላ በእንደዚህ ቴሌግራማችሁ ላይ ሂዱና በእንደዚህ @ዘይንቴክ ብላችሁ የኔ ቴሌግራም ቻናል ጆይን አድርጉ፣ ሰርች አድርጉ። ከዛ የኔ ቴሌግራም ቻናል ይሄ ነው። ሎጎ ይሄ ይመስላል። ከዛ እዚህ ሰርች ላይ ግቡና እዚህ ሰርች ላይ ግቡና ሰርች ላይ ጌም ጋላ ብላችሁ ሰርች አድርጉ።
ከዛ ሾው ሊስትስ የሚለው አለች። ሾው ሊስት የሚለው እዚህ አለች። ይሄ ክሊክ አድርጉ። ከዛ ጌም ጋላ የሚለው ብዙ አለ። ብዙ ፖስት አድርጌ ነበርኩ። የሆነች ላይ ክሊክ አድርጉ። ከዛ ሊንኩ በዚህ ማግኘት ትችላላችሁ። ሊንኩ ይሄ ነው። ከዛ ይሄ ሊንክ ክሊክ አድርጉና አፕሊኬሽኑ ዳውንሎድ ማድረግ ትችላላችሁ። ከዛ አፕሊኬሽኑ ዳውንሎድ ከሆነ በኋላ አሁን ማድረግ አለባችሁ ቪፒኤን ዲስኮኔክት ማድረግ አለባችሁ። አሁን ደግሞ አፕሊኬሽኑ ዳውንሎድ ከሆነ በኋላ አሁኑ ቪፒኤን ላይ ሂዱና ወይስ ፒሲ ፖን ላይ ሂዱና ስቶፕ የሚለው ክሊክ አድርጉ። ይሄ ስቶፕ የሚለው ክሊክ አድርጉ። ከዛ ቪፒኤን ኦፍ ማድረግ አለባችሁ። ካልሆነ ግን አካውንቱ ክሬት ማድረግ አይቻልም። ከዛ ቪፒኤን ኦፍ ከሆነ በኋላ ይሄ ጉግል የሚለው ክሊክ አድርጉ። ከዛ በፈለጋችሁ ኢሜል አካውንት ክሬት ማድረግ ትችላላችሁ። ለአንዳንድ ሰዎች ደግሞ ሎጊን ፌልድ እንደዛ ነገር ይላል። እንደዚህ ነገር ካለ ደግሞ አሁንም ደጋግማችሁ ሞክሩ ወይም ደግሞ ስልካችሁን ሪስታርት አድርጉና ሞክሩ እንጂ ይሰራል። በኋላ ወንድ ከሆናችሁ ሜል የሚለው፣ ሴት ከሆናችሁ ደግሞ ፊሜል የሚለው ላይ ክሊክ ታደርጋላችሁ። ከዛ አይ አም ኤ ማን የሚለው ክሊክ ታደርጋላችሁ ሜል ከሆናችሁ። ይሄ ምን ይላል? ዩ ካንት ቼንጅ አፍተር ኮንፈርሜሽን ይላል። ስለዚህ በደንብ ይሄ መጠንቀቅ አለባችሁ። ቬሪፋይድ ይሆናል ማለት ነው። ስለዚህ ሜል ከሆናችሁ ሜል፣ ፊሜል ከሆናችሁ ደግሞ ፊሜል ላይ አድርጉ። ከዛ ኮምፕሊት የሚለው ክሊክ አድርጉ። የኔ ሎጊን ፌልድ እያለ ነው። ምክንያቱ ደግሞ እኔ አንድ አፕሊኬሽን በፊት ሬጂስተር አድርጋለሁ። ስለዚህ ሁለተኛ አፕሊኬሽን ሬጂስተር ማድረግ ደግሞ አይቻልም። ከዛ አንድ ጊዜ ይሄ ክሊክ ታደርጋላችሁ በዚህ ቦታ ላይ። ከዛ በእንደዚህ ይመጣላችኋል። እዚህ ላይ ማይ ፕሮፋይል የሚለው አለች። ማይ ፕሮፋይል የሚለው ይሄ ክሊክ ታደርጋላችሁ። ለእናንተ ኖት ቬሪፋይድ የሚለው ነገር ይመጣላችኋል። የኔ ቬሪፋይድ ሆኗል። የእናንተ አዲስ ከሆናችሁ ኖት ቬሪፋይ የሚለው ይመጣላችኋል። ከዛ እዚህ ላይ ኖት ቬሪፋይድ የሚለው አንድ ጊዜ ክሊክ ታደርጋላችሁ። የሆነች ኢሞጂ ደግሞ በታች ላይ ያለች እሷ ተመልከቱና ቬሪፋይድ ማድረግ ትችላላችሁ። አሻራችሁን ትሰጣላችሁ። የፌሳችሁን አሻራችሁን ትሰጣላችሁ ማለት ነው። እዛ በታች ላይ ያለች ኢሞጂ ተከተሉና ቬሪፋይድ አድርጉ። ይሄ ቬሪፋይድ ማድረግ አለባችሁ ገንዘብ ለማስጠላት። ይሄ ፌልድ መሆን ይችላል። በደንብ ቬሪፋይ ካላደረጋችሁ ፌልድ መሆን ይችላል። ፌልድ ከሆነ ደግሞ አሁንም ደጋግማችሁ ሞክሩ። ለምሳሌ የኔ ውስጥ እስከ 76 ሰዎች እየሰሩ ነው። ይሄ ፕሮሰሲንግ እያለ ነው። ቬሪፋይድ እየሆኑ ነው ማለት ነው እነዛ ሰዎች። እነዚህ ሰዎች ደግሞ ፌልድ እየሆነ ነው። እንደዚህ ፌልድ እያላችሁ ሰዎች ደግሞ አሁንም ደጋግማችሁ ሞክሩ እስከ ቬሪፋይድ እስኪሆን ድረስ አሁንም ደጋግማችሁ መሞክር አለባችሁ። አንድ ሰው ኢንቫይት ማድረግ ከቻላችሁ ደግሞ ሌላ ደግሞ ሰዎች በደንብ ኢንቫይት አድርጉ። ለምሳሌ አንድ ሰው ኢንቫይት ማድረግ ከቻላችሁ እስከ $1 ማግኘት ትችላላችሁ እያለ ነው በዚህ። ይሄ ደግሞ እስከ $1 ለማግኘት ደግሞ እነሱ ቪፒኤን ከተጠቀሙ በትክክል ቬሪፋይድ ካደረጉ ለእናንተ እስከ $1 ማግኘት ትችላላችሁ። 0.91 ዶላር እንደዛ ነገር ዶላር ይሰጣችኋል። ስለዚህ ሰዎችን በደንብ ኢንቫይት አድርጉ። ሌላ ደግሞ እዚህ ላይ ቪዲዮ ፖስት በማድረግ ነው። እዚህ ላይ ክሊክ ታደርጋላችሁ። ይሄ እነዛ ሰዎች ተመልከቱ። እዛ ሰዎች እዚህ ላይ ጊፍት ከሰጣችሁ ጊፍቱ ደግሞ ወደ $1 ማቀየር ትችላላችሁ። እናንተ ፖስት ለማድረግ ደግሞ አንድ ጊዜ ይሄ ክሊክ ታደርጋላችሁ። ከዛ እዚህ ላይ የፈለጋችሁ መጻፍ ትችላላችሁ። እዚህ ላይ ከፈለጋችሁ ቪዲዮ መምረጥ ትችላላችሁ። እዚህ ላይ ደግሞ ፎቶ መምረጥ ትችላላችሁ። ከዛ እዚህ ላይ ፖስት ማድረግ ትችላላችሁ ማለት ነው።
ብዙ ገንዘብ ለመስራት ደግሞ ሰዎችም ኢንቫይት አድርጉ እና ቴሌግራም ግሩፕም ሆነ ይሁን ላይ ቲክቶክም ላይ ሆነ ሰዎች ኢንቫይት አድርጉ። ለምሳሌ ለአንድ ሰው እስከ አንድ ዶላር ማግኘት ትችላላችሁ። ይሄ ማለት 100 ሰው ኢንቫይት ማድረግ ከቻላችሁ እስከ 100 ዶላር ማግኘት ትችላላችሁ። እስከ 17,000 ብር ከዚህ መስራት ትችላላችሁ። ይሄ ደግሞ የሚሬ ነው፣ እውነት አፕሊኬሽን ነው፣ ይከፍላል። ፕሮፎም አሳያችኋለሁ። ስለዚህ ሌላ ቪዲዮ ላይ ይሄ ቪዲዮ ረጅም እየሆነ ነው ስለሆነ ሌላ ቪዲዮ ላይ ደግሞ ዊዝድሮው እንዴት እንደሚታደርጉ ታሳያችኋለሁ። ይሄ የኔ አሁን እስከ 6 ዶላር ነው። 10 ከገባ ዊዝድሮው አደርጋለሁ። ከዛ እንዴት ዊዝድሮው እንዴት እንደሚታደርጉት እዛ ቪዲዮ ላይ አሳያችኋለሁ። ስለዚህ ስሩ። ይሄ 100,000 ከገባ በኋላ ነው ዊዝድሮው ማድረግ የሚችሉት። ይሄ ቻናል ደግሞ ሰብስክራይብ ያላደረጋችሁ ደግሞ ፕሊዝ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ።